ምን ታመመችው? ማርያም ቅመም አጭ ቅመም እግዚአብሔር አንተ ራስ ነው ትምጣ አቋርጥ ምን ያለ አቋርጥ ከቅመም ጋር ያለ ግንኙነት ምንድነው ይሉኛል ኮሜንት ላይ እኔ ጋርም አንቺ ጋር ይመጣ ትንሽ ፎሎወር ያላችሁ ጋዜጠኞች በኪዮላ እንትን ላይ እንዴ እንዴት አየሽ? አይቱ ደስ ይላል። አብዬ ሰላም ሰላም፣ ውድና የተከበራችሁ የቅመም ቻናል ዩቲዩብ ተመልካቾች በሙሉ እንዴት ናችሁ? ዛሬ በቅመም ቻናል ዩቲዩብ መጥቻለሁ። ዛሬ ለምን መጣ፣ እንዴት ቅመም ሳታስፈቅድ ምናምን ልትሉኝ ትችላላችሁ። እኔ ዛሬ ያወራሁት የቅመምን ካሜራማን ነው። ካሜራማን ማለት ደግሞ ማናጀሯ የሚቀርጻት ምናምን ስለሚሆን ዛሬ ጥያቄ ልጠይቃት ነው። ጥያቄውም የሁላችንም የኔም የእናንተም ጥያቄ ነው የምጠይቅላችሁ ዛሬ እና ቅመም በጣም ሰውን እንደምታቃጥሉ ብቻ አይደለም፣ እኔን ታቃጥላለች። ሌላ ማን አለ? ሉል እኔ ሉል ሌላ እንጃ ብቻ ፋሚሊዎች እንደምትዋት አይደለችም። በጣም ተንኮለኛ ልጅ ናት እና ዛሬ በእሷ ዩቲዩብ ቻናል መጥቻለሁ። ምን ላደርግ መሰላችሁ? ዛሬ ጥያቄ ልጠይቃት ነው። እሷ በቀደም እኔ እንደጠየቀችኝ እንዳፋጠጠችኝ እኔ ዛሬ ጠይቃታለሁ። ጥያቄው የሚሆነው ከእናንተ የሚወጣ ከኔም የሚወጣ ጥያቄ ነው ማወጣላችሁ እና ፋሚሊዎች ይሄንን ዩቲዩብ ቻናል ሰብስክራይብ ያደረጋችሁ ስንት ነው 14000 ምናምን ገብተናል መሰለኝ 14000 ገብተናል እና ሰብስክራይብ ያደረጋችሁ ወደ 20000 እንግባ 20000 ገብተን ደግሞ እንድናከብር አድርጉን። በእናንተ ደግሞ እንደማታሳፍሩኝ ያውቃለሁ ፋሚሊዎች፣ የኔም የቅመም ፋሚሊዎች እንደማታሳፍሩኝ ያውቃለሁ። እንዳ ብቻ እኔ እንጃ ዛሬ ደንግጫለሁ። ብቻ ተንኮል ልሰራ ስለሆነ ይሁን ለምን ይሁን እኔ እንጃ አላውቅም። ብቻ አሪፍ ቪዲዮ ይመስለኛል። አጠር መጠን ያለች ቪዲዮ ነው። ጥያቄው እናንተ የምትፈልጉን ጥያቄ ጠይቁን እንመልሳለን። እና ፋሚሊዎች ይሄንን ቪዲዮ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ተከታተሉን። በቃ ፋሚሊዎች እያያችሁ እና ቅመምን ደግሞ ጠርቻታለሁ። ቀድሜ የጠራሁት እንደነገርኳችሁ ካሜራማኑን ጠርቼ ና ዛሬ ቅመም እንዳቃጠለችኝ መጠየቅ ፈልጋለሁ እኔ ብያት ካሜራማኑን ጠራው። ከዛ ደወልኩላት ለቅመም። እሺ እንመጣለን ጠብቀን። ከዛ ምን ፓርክ ነው የሆነ ፓርክ ላይ ብቻ እዛ ቀጥረናል እና ምን ይመስለኛል ብቻ እስኪመጡ እንጠብቃለን። እንጂዎቼ በብዙ ጥበቃ ከምናምን በኋላ መታጠላ ፈልገን ይጠራል። እሺ አይ አይደለም ማርያም ዛሬ እንዳቃጠልሽ ላቃጠልሽ ፈልጋለሁ። ይታለ በምግብ ብቻ ነው የምትቃጠለው አንቺ? ሰው ልጅ በምግብ ብቻ አይደለም የሚቃጠለው፣ በንግግር ይቃጠላል። አንቺ በቃ ሰው አያት በንግግር ልታቃጠለኝ ነው? አዎ እንደጠየቅሽኝ ዛሬ ጋዜጣ አልኩኝ እንትን ማን ስለሆንክ እንዴ? ፋሚሊዎች አሁን ከካሜራ በኋላ ግን እኔ ጀመር እናንተ ናችሁ እዚህ እጅ ሰጣችሁ ነው ችግር የለውም። አይ እኔ ጥያቄ ልጠይቅሽ ነው ዛሬ። እኔን አለህ የምጠይቀኝ? እስቲ ሳይ ስለምናስይሻል እና ፋሚሊ ማርያምን ዛሬ ብቻ ቅጥልጥል ነው ማረጋት እንደዚህ አሞኝ መጥቼ እኔ ግን እሺ ግድል ጥያቄ ነው የምጠይቃት። ጉንፋን ማስተላለፍ ገና ምን ትሆና ገና ኩላሊትን ነው የማወጣልህ። ምን ትሆናት? ኧረ አንድ በሏት ያት። እሺ እኔ አሁን ጥያቄውን እንጀምር። ዝግጁ በመጀመሪያ ሰላም ልበላቸው ቤተሰቦቼ ነው ለካላሽ እንዳያችሁ ነው ወይስ ያንተ ነው ዩቲዩብ? ለካንቺ ነው ዩቲዩብ። ሰላም እንዴት ናችሁ? ውድ የቅመም ዩቲዩብ ተከታታዮች እኔ ነበርኩኝ እንግዲህ የዩቲዩብ ባለቤት። እንግዲህ ሰጣችሁታል፣ ምንም አልልም እኔ ግድ የለም። አሁን ቀጥል። እንዴት ናችሁ? ደህና ነኝ። ቢያመኝ መጥቻለሁ። ከእናንተ የሚበልጥ ነገር የለም። ቀጥል። እሺ የመጀመሪያው ጥያቄ ሰስፔንስ አታብዛ በእናትህ። እንዴ የሆነ በቃ እንዴ ቀስ ብለህ ያረዛ። እሺ አሁን የመጀመሪያው ጥያቄ ምን መሰለሽ? ዳንስ እንዴት ጀመርሽ? በቃ ይሄንን ጥያቄ ቶሎና አጭር መልስ ነው የምፈልገው። ዳንስ እንዴት ጀመርሽ? እንዴት ጀመርኩ? እንዴ
የሆነ ነገር ልጀምሪ ስትይ አው ምግብ ልትበይ ስትይ ምግብ ልትበይ ስትይ እጅሽን መታጠብ አለ መጀመሪያ ላይ። ዳንስ እንዴት ጀመርሽ? ዳንስ ቅመም እንዴት ዳንስ ጀመረች? እኔ ጀመርኩት ልጅ እያለሁ ማለት ከዚህ አሁን ካለሁበት እድሜ ላይ የማንስ ታይም ላይ እንደዚህ አትይ አባት። እሺ ጠያቂው እኔ እንዴት ነው? አይ በቃ ስርዓት ይኑር። ጋዜጠኛ ሲጀምር አይገለፍጥም። አመሰግናለሁ። እድሉ ስለተሰጠኝ አመሰግናለሁ። አትይኝ ኧረ በማርያም እሺ ይኸው ፋሚሊዎች ይሄን ጥያቄ እንጨርስና ማለት ነው ማረገውን ያውቃል። ችግር የለም ጨርሽ። ላውራ? አይ አትወሪ። ልጅ እያለሁ ላይክ ሰፈር ውስጥ ምናምን በደንብ ጨፍር ነበር፣ ሙዚቃ ምናምን ስሰማ። ከዛ ያው ትምህርት ቤት ምናምን ትንሽ ፕሮግራም ሲዘጋጅ ምናምን ጨፍር ነበር እና ቲክቶክ ጀመርኩኝ። ከዛ በቃ አሁን ያለው በደርሳ ላይ ደረስኩ። ዋው በጣም ልብ የሚነካ ታዲያ እንዳታለቅስ። ኧረ እሺ ወደ ሁለተኛ ጥያቄ እንሂድ። እሺ ሁላ ባረገው ብለሽ የምታስቡ ዳንሰኛ ወይ ቲክቶከር? እኔ እግዚአብሔር ይመስገን የለም ማለት ከምፈልጋቸው ሰዎች ጋር በሙሉ አድርጌያለሁ። ግን እንደማስብ ታውቃለህ? አታውቅም። የምር ነገር ፋሚሊዎች የምር ነገር ሁላ ማድረግ የምፈልገው ነገር የለም ማለት ሁሉም ጋር ኮላ አድርጌያለሁ ከምፈልጋቸው ሰዎች ጋር በሙሉ። ማን አድርገሽ? ዝም በል አይ ከማ እንዴት ጥያቄ ዝም በል አስጨርሰኝ። ዝም በል አስጨርሰኝ። በጥያቄ ላይ ጥያቄ አንዱን ልመልስ እስቲ። መፍትሄ ነው ጠያቂሽ ነው መፍትሄ ነው። እኔም ደግሞ ተጠያቂ እስከሆንኩ ድረስ ፍቃድ ሲጀመር ፍቃድ አለ ፍቃድ አለኝ። አዎ እንዴ አለኝ። ቤተሰቦች ነው የነገሩ። ለማንኛውም እኔ ከአሁን ከትልልቅ ዳንሰኞች ጋር ምናምን ሳይሆን እኔ የምፈልገው ማድረግ የምፈልገው ቢሳካልኝ የሆነ በቃ ትንንሽ የሆኑ ዳንሰኞች ማለት ትንንሽ ፎሎወር ያላቸው ዳንሰኞችን ላይክ የሆነ እንትኔ ላይ ትንንሽ ፎሎወር ያላቸውን ቲክቶከሮች ላይክ በጣም መስራት የሚፈልጉ ሁላም ማድረግ የሚፈልጉ ገና እያደጉ ያሉ ቲክቶከሮችን ከነሱ ጋር አንድ ሙሉ ቀን ብሰራ ነው ደስ የሚለኝ እንጂ የምፈልጋቸውን ሁሉ ሰርቻለሁ አባቴ። እሺ ትናንሽ ቲክቶከር ማለት ትናንሽ ፎሎወር ያላችሁ ጀማሪዎችን ቅመምን አውሯል ኮላፕ ታስደርጋቸዋለች። እሺ ለምን እንደምታይ? እሺ ሶስተኛ ጥያቄ ቅመም ምን ያዝናናታል? ቅመም ዳንስ ነው የሚያዝናናት። ከዳንስ ውጭ ሌላ ምን? ሲኒማ አለ የሆነ ነገር አለ። እኔ ቁጭ ብሎ ሲኒማ ፊልም ምናምን የማየት እንትኑ የለኝ፣ ትግስቱ የለኝ፣ ያቆነጠንጠኛል። ስለዚህ ሱረገረግ ስለሆነ። አራተኛ ጥያቄ ሙዚቀኛ የማን አድራቂ ነሽ? ከሴት ከወንድ? ከሴትም ከወንድም ማለት ነው። ከሁለቱም አንድ። እኔ ከወንድ ታምራት ደስታ ደስ ይለኛል። ከሴት ደግሞ ፍቅር አዲስ ትመቸኛለች። ሴት ታምራት ደስታ አንዱን በይል። እኔ ድምጼ ሲጀምር አይ በይል ነው ኖርማል ነው። ታውቂያለሽ ምን ችግር አለው? እንዴ አይ ምን አታውቅም ብለህ ነው? ድምጼ ጉንፋን ሰው አታውቅም አይደለም? አይ ለምን ስምን ለፋሚሊዎች አይ አለልኝ አታውቅም። ዝም ብላ ነው የምትፈራ። በደንብ ነው የማውቀው። ዝም በል። እሺ ይኸው አንዱን ዘፈንሽ አንዱ። እሺ የደራሻት ማን ነበርሽ? ነው ፍቅር አዲስን አንዱን በይል። አይ አሁን ብዘፍን ጥሩ አይመጣም። ግባ አለ ሳላውቀው ሳይሆን አይሁን ጥሩ አይመጣም። እሺ አምስተኛ ቅመም ጋር ያለ ግንኙነት ምንድን ነው? እሺ አምስተኛ ጥያቄ ከቅመም ጋር ያለ ግንኙነት ምንድነው ይሉኛል ኮሜንት ላይ። እኔ ጋርም አንቺ ጋር የሚጻፈው በቃ እንኳን ጠይቂኝ እናት ና አይነን ነው ማጠፋደና ይሄው። እሺ እጅን ከተቀጣጣ ይላል። እሺ ይሄን ኮሜንት እኔ በጣም ነው የምጠይቀው። ኮምፒውተር ወንድሜ ይሄ ልጅ እዚህ ጋር ማሳድገው ዝም ብሎ መንገድ ላይ ያገኘሁትና አሳዘነኝ። ገብታችኋል? እሺ ዝም በል። ለምን እንደማታስወራኝ? እንደዚህ አይነት ቃለ መጠይቅ የለም። እና ወንድሜ ነው፣ ሌላ ነገር እንዳታስቡ እባካችሁ ስለፈጠራችሁ አምላክ። እሺ ሁሉም ሰው የሚጠይቀን ኢንቦክስ ለምንድን ነው ማትመልሹ? ቆይ ላብራራት መሰለኝ። ተማሪ ነኝ ምናምን እንዳትዘግሽ። ተማሪ ነኝ ምናምን እንዳትዘግሽ። አንተ እንዳትዘግስ ተማሪ ነኝ ብለህ እንዴ?
ኢንቦክስ ማልከፍተው ለመሰላችሁ አውቃለሁ። በጣም ብዙዎቻችሁ ለኮላብ ለስራ ምናምን ትልኛላችሁ። ከቤተሰቦቼ ጋር ተስማምቼ ነው ቲክቶክ የከፈትኩት። የተስማማሁት ምንድነው እኔ ቲክቶክ ብቻ ነው የምሰራው። ኢንቦክስ አልከፍትም። ሌሎች ኖቲፊኬሽኖችን አላይም። ማን ሪፖስት አረገ ማን ላይክ አረገ ምናምን አላይም። ስለዚህ እነሱ ናቸው የሚያዩት፣ እነሱ ናቸው የሚመልሱላችሁ። ስለዚህ እኔ ኢግኖር አድርጊያችሁ ባለፈው ራስ ኮሚቴ ስትፈምሺ ተውሽን ምናምን ብላችሁና እኔ እንደዛ አይደለም። እውነት ስለፈመስኩ ሳይሆን ቤተሰብ ነው ማኔጅ የሚያደርግልኝ እንጂ የኔ ስራ በቃ ሰርቶ መምጣት ብቻ ነው። ከዛ በኋላ ይለቀቅ ቪዲዮ ነው እንጂ ኢንቦክስ ከፍቼ አለኝ። በቃ ጨረሰች። እሺ 7ኛ ጥያቄ ትምህርት ትማሪያለሽ እያሉ? ትምህርት እማራለሁ። ቲክቶክ የምሰራው እሁድ ምናምን ብቻ ነው፣ ዊኬንድ ላይ ብቻ ነው የምሰራው እና በቃ እንጂ ኖርማል ትምህርት እማራለሁ፣ ግዴታ ነው። በትምህርት አምናለሁ። እሺ 3ኛ ምን ያለሽ ወይ? እንዴት የለኝም። በጣም ግሳለሽ ታውቂያለሽ? በቃ እንዴ ደርድሬ ባለፈው ነግሬያለሁ ስለሙያዬ። ልከው እንደዚህ ደርድሬ አሰራለሁ። አንድ ቀን ኩክ አድርጌ አበላሃለሁ። ግን አሁን የፈራሁት ምንድነው ከዚህ ልጅ ምግብ ውጪ አልበላም እንዳትል። ኧረ እኔ አልበላም። መጀመሪያም ብትሰሪ ባትሰሪ እኔ አትምጪኝ እንደሚሻለ እኔ አላውቅም። አሁን ተናገሪ። ሙያ አለሽ የለሽም? በደንብ ነው ያለኝ። እሱን አሳያለሁ በተግባር። አታሳይኝ። እሺ ሰላም ቤተሰቦች እዛች ጋር ያልጨረስንላችሁ ነገር አለ። እዛ ጋር ያልጨረስንላችሁ ምክንያት ካሜራ መቅረጽ አትችሉም ተብለን ነው ፋሚሊዎች። እና ያልጨረስነውን ጥያቄ ጨርስላታለሁ። እንቺሽ እሺ ወደፊት ምን መሆን ትፈልጊያለሽ? ምን መሆን ትፈልጊያለሽ? አላውቅም። ለምን ለማስገምተው? ለምን ገምታለሁ? ለምን ለማስገምተው? እናገባኝ እና ገባሽ መጀመሪያ ልመልሽ። እሺ እኔ ምን ሞተ? እኔ ምናልባት ነጋዴ ነው ማለት ነጋዴ ነበረ። ችግር አለ መሆናችም ነው ሴት ስለሆንኩ ነው እንዴ? እሺ ሴት ስለሆንሽ አይደለም። በቃ ጀምር ምን ሆነ ታውቃለሽ? ዩቲዩብ እንዴት አየሽው? ዩቲዩብ በጣም ደስ ይላል። ዩቲዩብ በጣም ደስ ይላል። እውነት እንደዚህ አይነት አቀባበል አገኛለሁ ብዬ አላሰብኩም። መጀመሪያ ላይ ስጀምረው ማለት ዝም ብዬ ነበረ ሾርት ምናምን የምለቀውና እንደዚህ አሪፍ እይታ አገኛለሁ ብዬ አልነበረም። ሰብስክራይብ አድርጋችሁኛል በደንብ እንደጠበቅኩትም አልነበረም እና በጣም የማመሰግነው። ወዳችኋለሁ። አሁን ሰብስክራይብ አድርጉ እስቲ በላችሁ። አንተን ከሰሙ እኔ አትፍጠን፣ ቀስ በል እስቲ ተረጋጋ። የት ትሄዳለህ? አረ ፋሚሊዎች እቺ ልጅ ግን በጣም እያስቸገረች ተብታለች። እኔ እኮ እሺ በጣም ነው የተበችው። አንዳንዴ እሺ ማለት ጥሩ ነው ከመከራከር። እሺ ማለት ልመድ። እሺ ሰው ሲሉ ሰምቶ ዶሮ ዳንቃ ሞተች። አፈር ዳንቺ ማለት ነው። ወይኔ 4ኛ ጥያቄ 3ኛ ጥያቄ በቃ ቆይ አሁን አንድ ዞን አለ ሰሚ ገባኝ ነው ኪዩቲ ጋር። አረ በፈጠረ እሺ አንድ ነብር አለች። እሺ ከነብሩ አጠገብ ማን አለ? አንተ። እሺ አይ ከምታነሽ የምትወጂው እንስሳ ምንድነው? አንድ አለሽ ግን በቃ ራሴና እንስሳ ናት። አይታችኋላ ፋሚሊ እንስሳ ነሽ። አይ ከምር ይመሽ እኔም ወደ ዝም በል ባካቻልክ ዝም በማለት ታወራለህ። አዎ አመሰግናለሁ። እኔም ወደ እንስሳ ድመት በጣም ነው የምወደው። ደስ ይለኛል በቃ ሳያቸው ነው። አረፍ ኮምፒውተር ድመት በጣም ነው የሚመቻት። እስቲ ድመት ገዝታችሁ ስጧት። እሺ መልሽልኛ። ከነብሩ አጠገብ ምን አለ? እሺ አይደለም ዞን አለ። ዞን አለ እንደምታዩ አይሿ። ከዞኑ አጠገብ ማን አለ?
የዞኑ ልጅ አይደለም። ውስጥ ይዋል አንድ ጥያቄ ጨርሰናል። ኮምፒውተር ያዘው። ወይኔ በሽታ እኮ ነው አንተ ብቻ። ያ ፋሚሊዎች ድመት ይመቻታል ምናምን ነገር እና ምን እኔ የሚወደው እንስሳ ቅመም ትመቸኛለች። እንስሳ ነው እንስሳ ከፈች አንተ ብቻ ጋር እንዴ አይ እንስሳ ሚያው አንድ የመጨረሻ ጥያቄ እንጠይቅሽና በመጨረሻ የምታስተላልፈው ነገር አለሽ? እኔ ለነሱ በመጨረሻ የማስተላልፈው ዳንሰኛ መሆን የምትፈልጉ ሰዎች ካላችሁ ይሄን ቪዲዮ የምታዩ በደንብ ኮንፊደንስ ይኖራችሁ ፈገግ ብላችሁ ስሩ እና ደግሞ ላይክ እኔ እኮ እየተረዳው ነው። ከዚህ ልጅ ጋር ስራ መስራት ምንም ነው የማይቻል። ብቻ ፈገግ ብላችሁ ስሩ እና ደግሞ ላይክ ዶንት ጊቭ አፕ ምናምን ራሳችሁን በደንብ ትሬኒንግ እያደረጋችሁ እየተለማመዳችሁ ምናምን ዴቨሎፕ ለማድረግ ሞክሩ። በጣም ነው የምወዳችሁ። ዶንት ጊቭ አፕ ፋሚሊዎቼ አውቃ ነው ቪዲዮ እኔ ከእናንተ ጋር ሊያጣላኝ እየሞከረ ነው። ለማንኛውም እኔ በጣም ነው የምወዳችሁ። በመጨረሻ ሞቲቬሽን ማለት በቃ ከቅመም ሞቲቬሽን ጀመር። ቀጣይ አካውንቴን ስከፍት ሞቲቬሽን ነው ሆነ ኮንተንቴ። እሺ ፋሚሊዎቼ ጥያቄያችንን ይሄንን ይመስል ነበረ። እንዴት አያችሁት? መጠየቅ የምትፈልጉትን ጻፉልን እንመልሳለን። ፋሚሊዎቼ ይኸው ኧረ ቅመም በመድኃኒዓለም በእናትህ በዚህ እጥፍ ብለህ ልሂድ። እውነትን ያሞኛል። በቃ ሆስፒታል ነው ጥፊስ ከመመሽ ማለት እረፍ ብለን እናወራለን። አንዴ ይሄንን ቪዲዮ እንጨርስና ማለት አንተ ያሞኛል። አንዴ ላስጎብኝ። እኔ ሊያስታውከኝ ነው እኔ ነው የማስታውከው። አትበል ፋሚሊዎች። እቺ ልጅ ግን በጣም ነው የተበተችው። ላይ ነው ማስታውከው አልጅ ይባላል ወይ ነው ኮምፒውተር ያሞኛል። እስከባ ማርያም ነኝ አሁን ማስጎብኝሽ ነገር አሁን ይሄ ዙን አሞኛል። ይሄ አንቺ ግን በጣም እየተበተሽ ነው። እየቀለልኩ ይደረኛል። አንተም እኮ ያመቀን ይመጣል። እሺ ያመኛል። አሁን ይሄ ዙን እኔ ቀንዱ ለአተረም የምትለው ነገር አሁን እግሩን ጠፍሩን አየሽው? እንቁራጥላት እንተርኔ አሞኛል። ፋሚሊዎች ግን እቺ ልጅ በጣም ነው የተበተችው እንዴ! አሁን እሺ ምን ሻው ምን አሁን ዞን ነው እኮ እግሩን ይዩ ያልኳት። ኧረ ቅመም በመድኃኒዓለም ምን ሆነሽ ነው በመድኃኒዓለም ቅመም አንዴ ቪዲዮ ናት ብራዘር አንዴ ምን ሆነሽ ነው አንቺ ምን ሆነሽ ነው? ኧረ ፋሚሊዎች እቺ ልጅ በጣም የታመመችው ማርያም ቅመም አንቺ ቅመም በእናትህ አንዴ እሙዬ እባክሽ እሙዬ በእናትሽ
አትነሱ ፎቶ አዘጋጅ